ሃይሚ የዛሬው ዱላ ደግ አረገች። ለምን ካላችሁ ራሷን ያስከበረች። ምክንያቱም ብሩኬ ማለት ነው እሱ ተንቆ እሷን ያስናቃት እሱ ነው ማለት ነው። ገባቸው? ሴቶቹ መጥተው ከቤቷ እንዲረማመዱ ምን እንዲሉ እንደዚህ በቃ የፈቀደላቸው እሱ ነው ማለት ነው። የዛሬ እንደዚህ ቧ ማረጓ ተመችቶኛል። እኔ ውዶቼ ተመችቶኛል። ምክንያቱም አንዳንዴ ራሳችሁን ማስከበር ያለባችሁ እናንተ ራሳችሁ ናችሁ። ገባችሁ? ብሩኬ ደግሞ እንኳን እሷን ሊያስከብር ለራሱ መከበር አልቻለም። ገባችሁ? ማንም ሴት እየገባ ከቤቱ እየፈነጨበት ያለው የሱ እንዝላልነት ነው። የሱ በቃ ምንም አታመጣም ሃይሚ፣ ምንም አታመጣም፣ ምንም አትወስንም፣ ምንም ነገር አታረግም፣ ምን ታረጋለሽ ብሎ ስላሰበ ነው በዚህ ደረጃ ሃይሚን እያስናቃት ያለ ማለት ነው። እና የዛሬው ዱላ አይ ላይክ ኢት ደግ አርገሽዋል። በሁለተኛ ደረጃ ደግሞ ውጪ ምናምን ትላለ። ለምንድን ነው የምትወጣው? መውጣት ካለብህ እኮ አንተ ነህ እንጂ የምትወጣው እሱ አይደለችም። ገባ? ይሄ ቤቱ ከመጀመሪያ ጀምራ ሀብላ የቆረቆረችው እሷ ናት አይደለ? ስለዚህ መውጣት ካለብህ አንተ ቤቱን ለቀህ ውጣ፣ ከሴቶችህ ጋር ማለት ነው ውጣ። ምክንያቱም አይኖ እኔ ብሩኬን እንትኖ ኤፍሬም ስለመታው አይደለም። ኤፍሬምን እንኳንም ቀጠቀጥከው። ኤፍሬም በጣም የሚያስጠላ ልጅ ስለሆነ ገባ። ግን ቤተሰቦቿን ማክበር አለብህ። ነጋሽዬን እነዛ ማክበር አለብህ። አሁን አንተ ምንድን ነው ያልከው? የመላጣ ልጅ ነው ያልከው። መላጣ ማለት ጋሽዬ ነው። ጋሽዬ እኮ ለአንተ ብሎ ብዙ ዋጋ ከፍሏል አይደለ? ብዙ ስራ ሰርቷል፣ ብዙ ነገር ብሏል፣ በጣም ብዙ አድርጓል ማለት ነው። አንተ ግን ያንን ረስተህ ጋሽዬን ነው እንግዲህ የመላጣ ልጅ ብለህ የተሳደብክ ማለት ነው። ይሄ ደግሞ ጥሩ አይደለም ብዬ ነው እኔ የማስበው። ገባ? አንዳንዴ የምንናገራቸውን ነገር አስተውለን ማየት ግድ ይለናል። ሃይሚ ራሷን እያስከበረች ነው። እናቴን ገና አሁን ተመቸችኝ። ገባችሁ? አንዳንዴ በህይወታችሁ ብዙ ጊዜ በቃ ምንም የሆነ ለሰዎች ዝም ስትሉ፣ ለሰዎች ቦታ ስትሰጡ፣ ለሰዎች አይ በቃ ሰውን ከማስቀይም ምናምን ብላችሁ ስታልፉ አንዳንድ ሰዎች ደግሞ ይንቋቸዋል ማለት ነው። እና ሃይሚ የዛሬው ትክክል ያደረገችው ነገር ትክክል ነው። አንዳንዶቹ ደግሞ ለምን በጥፊ ተመታ ምናምን ብላችሁ አሸሸ ገዳሚ የምትላላችሁ። እስኪ በሷ ቦታ ሁናችሁ እንደዚህ ነገር ቢፈጠርባችሁ ደስ ይላችኋል? አንዳንዴ እኛ ማንፈልገው ነገር ለሰው መፍረድ አለብን ብዬ እኔ አላምንም። ገባችሁ? ሃይሚ ዛሬ ያደረገችው ነገር ኦፍ ኮርስ ትክክል ናት። ገባችሁ? ለምን ካላችሁ ብዙ ጊዜ ብሩኬ ተመክሯል፣ አይሰማም። ገባችሁ? አይሰማም። መስሚያው ጥጥ ነው። ሁል ጊዜ ስተት ላይ ነው የምታዩት። ሁለተኛ ደግሞ ስተቱን እንትን ለማለት ስተቱን ለመደባበቅ እንደገና ሌላ ስተት ነው የሚፈጥር ማለት ነው። እና ሃይሚ ያደረገችው ነገር ትክክል ናት። ገባችሁ? ለምን ካላችሁ አስተካክል አለችው። እሱ ግን ለማስተካከል ፍቃደኛ አይደለም። ሁል ጊዜ ምንድነው ኦር ዚባዚንኬ ነገር ነው እንትን የሚለው። ገባችሁ? ሁል ጊዜ እሷን ለማሳጣት ሁል ጊዜ እሷ እንትን እንድትል ኦር እንድታፍር ምናምን ነው የሚያደርገው። ገባችሁ? እና አይን ነገር ነው ደጋፊ አይደለሁም፣ አልደግፍም። ገባችሁ? እና ዛሬ ሃይሚ ያደረገችው ነገር ኦፍ ኮርስ 100% እርግጠኛ ነኝ ትክክል ናት። ገባችሁ? ምክንያቱም አንዳንድ ሰዎች እነሱ ካልተከበሩ ግዴታ ማስከበር አለባት። ገባችሁ? ስለዚህ ሃይሚ ትክክል ናት፣ ይመቻት ማለት ነው። ግን ይኸውላችሁ ውዶቼ፣ ግን ምን አለ መሰላችሁ እሱ ማለት ነው እኔ አንዳንዴ ሳስበው ራሱን እንደ ህፃን መሰለ የሚቆጥረው። ለዚህ ሁሉ ደረጃ ያበቃችሁ እኮ ሃይሚ ናት። ለዚህ ሁሉ ሳልቫጅ እየቀየረ ያለው እኮ በሃይሚ የተነሳ ነው አይደለ? ሃይሚ ባትመጣ ኑሮ እኮ ስለ ሶሻል ሚዲያ ጥቅም አያውቅም ነበር። እርግጠኛ ነኝ የዚህን ጊዜ ቢዛ ቀቀይ ነበር የሚሆነው፣ ወይ ደግሞ እንትን ምንድነው ሳምቡሳ ቀቀይ ነበር የሚሆነው ማለት ነው። እና ክብር ለሃይሚ። ሃይሚ በጣም ጎበዝ ናት፣ በጣም ጀግና ናት፣ በጣም ጀንትል ናት። ሁለተኛ ደግሞ ምን ማድረግ እንዳለባት ምን ማድረግ እንደሌለባት ታውቃለች። እሱ ግን ሁልጊዜ እዛው ላይ ነው ተቀምጦ ያለ። ገባችሁ? ሁልጊዜ ከዛው ላይ ተቀምጦ ከዛ ኘኘኘኘኘ ይላል ማለት ነው። እና ውጭልኝ ደግሞ ብሎ ማለት ደግሞ አትችልም። ምክንያቱም ቤቱ ያንተ ስላልሆነ ማለት ነው። ቤቱ ማነው ለፍታ ጥራ ደክማ ለዚህ ሁሉ ደረጃ ያበቃች መኪና አይተህ የማታውቀውን መኪና እንትን ያለች ማናት? ሃይሚ ናት አይደለ? ስለዚህ ሃይሚ ክብር ይገባታል እንጂ ለሃይሚ በዚህ ደረጃ ጓገጭ ማለት አስከንትና አይላትም። ይደብራል። በሶስተኛ ደረጃ ደግሞ
ጋሽዬ ላንተ ባለውለታህ ነው። እውነት ለመናገር ያለብህን ስተት ሁሉ ደብቆ ጋሽዬ ካንተ ጋር እንድትታረቅ ነው አይደል ሲገፋፋት የነበረ ሀይሚ ሲገፋፋት ነበር እኮ ለምን እንድትታረቁ ከአንድ ላይ እንድትሆኑ ትዳር እንዳትለያዩ ጋሽዬ ለአንተ ብዙ ዋጋ ከፍሏል። እንዲያውም ሀይሚን ጥፋተኛ እያደረገ ካለ ጥፋቷ ጥፋት እየሰጣት ማለት ነው። አንተ ግን መልሰ ምኑ ጋ ነው ያለ ኦር በቃ ምንም አታመጣም ሀይሚ ምንም ነገር ልታመጣ ስለማትችል ሀይሚን እኔ ጨቁኛት ልኑር ወይም ጨቁኛት የሆነ ነገር እንደዚህ ላርግ ነው እያልከ ያለ። ይህ ደግሞ ጥሩ አይደለም። ገባ ሰው የሚከበረው በራሱ ነው። ሰው የሚናቀው በራሱ ነው። አንተ ደግሞ ራስን ማስከበር አለብህ ብዬ ነው ማምነው። ራስን ልታስከብር ካማረህ ደግሞ መጀመሪያ ሀይሚን ማክበር አለብህ። ገባ ሀይሚን አክብረህ ነው ከዛ በኋላ አንተ ልትከበር የምትችለው። ኦኬ ምክንያቱም አንተ አሁን ምን ላይ ነው ያለው? በቃ ማንም ምንም ማመጣም ማንም የፈለገው ማለት ይችላል ማንም ብሎ ስለሚያስብ ነው ብሩኬ እየተሳሳተ ያለው። በሁለተኛ ደረጃ ደግሞ ትናንትና የመጣህበትን አትርሳ። ትናንትና ምንም ነገር አልነበረህም። ምንም ማለት ነው ኔቲንግ ምንም አልነበረም። እናተ ሶሻል ሚዲያ ላይ እየመጡ እየለመኑ ነበር። ልጄን ሰብስክራይብ አድርጉት፣ ላይክ አድርጉት ውዶቼ ምናምን እያሉ ነበር። ገባ ካልሆነ ደግሞ ቦይስን እናወጣለን አንድ ጎርጉረን። ሶሻል ሚዲያ የያዘው ነገር አይለቅም። ስለዚህ ሀይሚን በውዴታ ሳይሆን በግዴታ ልታከብራት ግድ ይልሃል። ወደህ ሳይሆን በግድ ኦኬ ላይክ አድርጉ ውዶቼ። በሁለተኛ ደረጃ ደግሞ አንዳንዴ ሰው ዝም ሲል ማለት ነው ሰው ሲታገስ ሰው የሆነ ነገር ሲሆን አይ ከሌ ምንም አያመጣም አይ ከሌ ምንም አታመጣም ብላችሁ ደግሞ አትናቁ። ገባችሁ? ሀይሚ አሁን ብላ በጣም ትግስቷ አልቋል። በጣም አልቋል። ትግስቷ ስላለቀ ነው አሁን በጥፊ ልትመታው የቻለችው። እንዴት በጥፊ ትመታዋለች? ወንድ ልጅ መመታት የለበትም እንደዚህ የለበትም ብላችሁ የምታሽቃብጡ አላችሁ። ኦፍኮርስ መመታት አለበት። ገባችሁ? እሷ ያለችበትን ህመም እሷን የምታውቀው እናንተ አታውቁትም። ስለማታውቁት ነገር ደግሞ አትፍረዱ። ገባችሁ? ለምን ካላችሁ እሱ ያጠፋው እሱ ያቆሰላት የእሷን ቁስል እሷን የምታውቀው። እኛ እኮ እዚህ በምናየው ነው አይደል ፍርድ የምንሰጠው። ስለዚህ ሀይሚ እኔ የምታረገውን ሁሉ ትክክል ናት ብዬ ነው የማስበው። እሱ ማዕረግ ያጣው እሱ ራሱ ነው። ገባችሁ? እሱ ራሱን ማስከበር አልቻለም። እሱ ራሱ ማንነቱን መያዝ አልቻለም። ማንም ሴት ከቤቷ ገብቶ እየፈነጨበት ያለው ለምንድን ነው? በብሩኬ ቸልተኝነት ነው። በብሩኬ እንዝላልነት ነው። በብሩኬ እንትን ነው። ገባችሁ? ስለዚህ ሀይሚ ከዚህ ጋር ምንም ጥፋት የለባትም። ገባችሁ? ለምን ኤፍሬምን መታው አልመታው እንግዲህ አላሁ አለም። እኔ ግን ተመታ ብዬ አላምንም። ገባችሁ? ለምን ካላችሁ ጨርቅ ጠቅልሎበት ነው ከዚህ ጋር እኔ እንደደረሰኝ መረጃ ኤፍሬም እንዳልተመታ ነው አውቆ ነው እንደዛ ያደረገ። ለምን ካላችሁ ሁለቱን ሀይሚንና ብሩኬን ለማለያየት ያረገው ስራ ነው። ገባችሁ? ለምን መረጃ ደርሶኛል። እዚህ ጋር ጨርቅ ጠምልሎ ነው እናቴን ጨርቅ ጠምልሎ ከዚህ ጋር ማለት ነው። ገባችሁ? ግን ሁለቱ እንዲለያዩ ስለሚፈልግ ይህን አይዲያ የፈጠረው ማን ነው? ኤፍሬም ነው። ገባችሁ? ሀይሚ ደግሞ አምነዋለች። ኦልሬዲ ከወንድሟ ጎን ቁማለች። ተረዳችሁ? ሀይሚ ግን ሲገባት አይኖ ብሩኬን ሶሪ እንደምጠይቀው አውቃለሁ። ግን ብሩኬን መማታቷ ትክክል ናት። ምክንያቱም እሱ ነው ለዚህ ደረጃ ለዚህ ንቀት ማንም ሴት ከቤቷ እየመጣ እንዲረግጣት ኦር በቃ እንዲንቋት ኦልሬዲ እኮ ንቀዋታል ውዶቼ፣ ንቀዋታል። እንዲንቋት ያረገ ማን ነው? ብሩኬ ራሱ ነው። ገባችሁ? ስለዚህ ሀይሚ ጋ ምኑ ጋ ነው ጥፋቱ? ብትመታው የሆነ ነገር ብትለው የሆነ ትክክል እኮ ናት። እንዴ አንድ ሰው እኮ ደርሶብን ስናየው እንጂ በሰው ቁስል ላይ ማጨብጨብ በጣም ቀላል ነው። ኢዚ ቢዚ። አሁን በሰው ቁስል ላይ እንደዚህ ስትሉ አይሰማችሁም። ለምን? የደረሰበት ሰው ግን በደንብ ጠንቅቆ ያውቀዋል። እና አንዳንዴ ስትፈርዱ በትክክል ብትፈርዱ ደስ ይለኛል። ገባችሁ? አስተውላችሁ ፍረዱ። ማስተዋል ይስጣችሁ። ሁለተኛ ደግሞ ሾርትን ይሞሪ አትሁኑ። ትናንትና ምን እያላችሁ ነበር? ሀይሚ ትክክል፣ ሀይሚ ጀግና፣ ሀይሚ እንደዚህ ስትሉ ነበር አይደለ? ዛሬ እሽማነ መልሳችሁ የምትወቅሷት። ስለዚህ ማንኛውም እሷ ባረገችው ነገር ትክክል ናት። እሷ ያለችበትን ሁኔታ እሷን የምታውቅ። ገባችሁ? እናንተ አታውቁም። ስለዚህ ይህን ነው የምላችሁ። በሶስተኛ ደረጃ ደግሞ ወንድ ልጅ ብቻ ሲያጠፋ ለምን እንደዚህ እንላለን? ሴት ልጅ እንዴ ከሴት ጎን ነው መቆም ያለብን። ሀይሚ እንኳን ጥፋተኛ ያልሆነችውን ጥፋተኛ ብትሆን እኛ ከሀይሚ ጎን ነው መቆም ያለብን። ገባችሁ? ወንድ ልጅ ወንድ ነው። ተረዳችሁ? ሴት ልጅ ስብራቷን እሷና ፈጣሪ ነው የሚያውቁት። ስለዚህ ዝም ብላችሁ አትንጣጡ። ሀይሚ ዛሬ ያረገችው ነበር አይ ላይክ ኢት
እኔ ተመችቶኛል። በጥፍ ያለም አንዴ ደግመው በሆነ ምክንያቱም ይህን ሁሉ ነገር ያመጣው እሱ ራሱ በራሱ ነው። ገባችሁ? እሷ እንደዚህ ባያስንቃት ምን ባይላት እንደዚህ ባይላት ክፋት አታሰብበትም ነበር። ተረዳችሁ? ስለዚህ አንዳንዴ አይታችሁ እንትን ብላችሁ መዝኑ። ዝም ብላችሁ አትንጣጡ ማለት ነው። አትንጣጡ። በሶስተኛ ደረጃ ደግሞ ልንገራችሁ አንዳንዴም እኮ ችላችሁ ትግስታችሁ ሲያልቅ ማለት ነው ጭንቅላታችሁ መቀበል ሲያቅተው ብዙ ነገር ልታረጉ ትችላላችሁ። ስለዚህ ሃይሚ እኔ ትክክል ናት ብዬ ነው የማስበው። የእናንተ ሀሳብ መብታችሁ ነው የፈለጋችሁትን መስጠት። እኔ ግን እንደ አንድ ሴት ደግሞ ትክክል ናት ብዬ ነው የማስበው። ላይክ